በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አታድክመኝ ጠላቴ የጸና ነው እምነቴ፣ እውነት ነው ምስክሬ ለውዴ መዘመሬ። አታድክመኝ ጠላቴ የጸና ነው እምነቴ፣ እውነት ነው ምስክሬ ለውዴ መዘመሬ። መመኑ በአምሳለ መኑ ናስተማስለኪ፣ መመኑ በአምሳለ መኑ ናስተማስለኪ። እመቤቴ የኔ አማላጅ አዛኝቷ ኦ ድንግል መልእክተ ውዳሴ። መመኑ በአምሳለ መኑ ናስተማስለኪ፣ እመቤቴ የኛ አማላጅ አዛኝቷ ኦ ድንግል መልእክተ ውዳሴ። መናገሻዬ ነሽ የጽድቄ ከተማ፣ የምሽቴ ቀንዲል የመቅረዜ ሻማ። ተናፋቂ እመቤት ተወዳጅ ንግሥት፣ እናፈቅርሻለን ኪዳነ ምሕረት፣ እናፈቅርሻለን ኪዳነ ምሕረት። በመኑ በአምሳለ መኑ ናስተማስለኪ፣ እመቤቴ የኔ አማላጅ አዛኝቷ ኦ ድንግል መልእክተ ውዳሴ። ናሆን ወዴት አለ የነፍሴ ተዋጊ፣ ጠላቴ ሆይ ስማኝ አለኝ ድል አድራጊ። እንደ ማምሻ ፀሐይ ቀረ ወደ ኋላ፣ አማላጄ ስትቆም የነፍሴ ከለላ፣ አማላጄ ስትቆም የነፍሴ ከለላ። በመኑ በአምሳለ መኑ ናስተማስለኪ፣ በመኑ በአምሳለ መኑ ናስተማስለኪ፣ እመቤቴ የኛ አማላጅ አዛኝቷ ኦ ድንግል መልእክተ ውዳሴ። ፍቅር ነሽ እናቴ የጽድቄ መገኛ፣ አንገቱን ለደፋ ሆነሽው መጽናኛ። በሰላም ወጥቼ በሰላም መግባቴ፣ አንቺ ስላለሽ ነው ድንግል እመቤቴ፣ አንቺ ስላለሽ ነው ማርያም እናቴ። በመኑ በአምሳለ መኑ ናስተማስለኪ፣ እመቤቴ የኔ አማላጅ አዛኝቷ ኦ ድንግል መልእክተ ውዳሴ። የረሃብ የጥጋብ የጥጋብ የርካታ፣ ከሆድሽ ፈለቀን አማኑኤል ጌታ። በጠባቡ ደረት ባጭሩ ቁመት፣ ተወስኖ አየነው ባንቺ ሰውነት፣ ተወስኖ አየነው ባንቺ ሰውነት። በመኑ በአምሳለ መኑ ናስተማስለኪ፣ እመቤቴ የኔ አማላጅ አዛኝቷ ኦ ድንግል መልእክተ ውዳሴ። ፍቅር ነሽ እናቴ የጽድቄ መገኛ፣ አንገቱን ለደፋ ሆነሽው መጽናኛ። በሰላም ወጥቼ በሰላም መግባቴ፣ አንቺ ስላለሽ ነው ድንግል እመቤቴ፣ አንቺ ስላለሽ ነው ማርያም እናቴ። በመኑ በአምሳለ መኑ ናስተማስለኪ፣
እመቤቴ የኛ አማላጅ አዛኝቷ ኦ ድንግል መልእክተ ውዳሴ። አሜን አሜን። የዝማሬው ባለቤት ኃያሉ ልዑል እግዚአብሔር በእኛም በሌሎችም አንደበት ስሙ የተመሰገነ ይሁንልን። እልል እያላችሁ እግዚአብሔርን አመስግኑልኝ። ትንሽ ጉንፋን ይዞኛል። በእርግጥ በመኑን ዛሬ ያርገውና በማህበር ላይ 10 ያስጀምሩኝ ነበር ይሄን ዝማሬ። ግን ዛሬ ትንሽ ጉንፋን ስለያዘኝ ድምጼ ከርደድ ብሏል። እንዲሁም ያው ጉንፋንና እኔ ታውቃላችሁ አንራራቅምና ሳምንት ነው ጤነኛ ብንሆን ቶሎ ነው የሚይዘኝ። ለምን እንደው አላቅም። እና አንዳንዴ ጓደኞቼ ይቀልዱብኝ ነበር ባል የሌለው ሰው የጉንፋን መጫወቻ ይሆናል እያሉና ያገቡት እውነትም አግብቼ ማልተውኝ ውሸት ነው ያባባላችሁ ለማለት ያለ። ውድ ተመልካቾቻችን ሰላም እግዚአብሔር ከሁላችሁ ይሁን። ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብሩም ይስፋ የመድኃኒዓለም። ደህና ነኝ ይመስገነው። እናንተ እንዴት ናችሁ? ደህና ናችሁ ወይ? እንዴት ከረማችሁ? ሁሉ ሰላም፣ ሁሉ መልካም? በኔ ጋር ይክበርልኝ አማኑኤል። እውነት ይክበር መድኃኒዓለም። ክብሩ ይስፋልኝ የድንግል ልጅ አለው በምሕረቱ አለው በቸርነቱ። ውድ ተመልካቾቼ እኔ አላየሁትም አሹ ጽፎት ስለነበረ ብዙ ሰው እንኳን መብርሃን አተረፈችሽ ብላችሁኛል። አሜን፣ በእውነት አሜን ይሁን ይደረግልኝም። ወደፊትም ጥበቃዋ ይለይልኝ። እልል እያላችሁ መብርሃንን አመስግኑልኝ። የአምላኬን እናት የአዶናይን እናት የጸባዖትን እናት እመብዙሃን ድንግል ማርያምን አመስግኑልኝ። እውነት ለመናገር ማለት ነው በጣም ነው ደስ ያለኝ። የሐዘንም አይደለም በእርግጥ ምክንያቱም የሰው ልጅ ወጥቶ ሲቀር ነው አይደለ የሚከብድ። እኛ ደግሞ ስንወጣ የሚጠብቀን አምላክ አለ። ዋስጠበቃ ያደረግናቸው እልፍ በቀኛችን እልፍ በግራችን ያቆምናቸው እንደ ኃጢአታችን ብዛት ሳይሆን እንደ ቸርነታቸው ጠብቁን ያልናቸው ምን ያደርጋሉ? ማን ይጠብቃሉ? እኛን አይደለም? እኔ ጠብቀውኝ ኃጢአቴን ሳይመለከቱ ክፋቴን ሳያዩ አማልደውኝ ከክፉ ነገር ሁሉ ሰውረው ምንም ጭረት እጄም እግሬም ላይ ሳይኖር ከዛ ላይ ያወጡኝ እልፍ አላፍ መላእክት ሁሉ ይመስገንልኝ። የመድኃኒዓለም ሰራዊት ሁሉ ይመስገንልኝ በእውነት ማለት ነውና ሰሞኑን ትንሽ ፈተና ነበረ በጣም ማለት ነውና ግን ተመስገን። ይሄንን ምላችሁ በፈተና ውስጥ ሆናችሁ ምስጋና እንዳታቋርጡ ነው። በፈተና ውስጥ ሆናችሁ እግዚአብሔር ረሳኝ እግዚአብሔር የለም ለምትሉ ነው። ምክር በኩሽና ይሄን ሰሞን ትንሽ ስለከበደ እኔ የጠፋሁት እመጣለሁኝ። እሺ እግዚአብሔር ከሁላችሁ መድኃኒዓለም ጠላት ያልቅስ አይደለም ደስ ብሎኝ ነው። ግን እኮ የደስታን ባን ዳቢሎስ ያልቅስ በተራ ደስ ስላለኝ የሷን ፍቅር የሷን እናትነት የሷን አማላጅነት መግለጫ ስላጣው ነው በቀደመኝና አንደበት አጣሁኝ። በምን ቃል ልግለጻት? እውነት ለመናገር ሰሞኑን ትንሽ እኔ ገና ስመጣ ነበር ከቤተሰብ ጦርነቱ የጀመረውና በጣም ከባድ ነው። የሚረዳ ባል ይስጣችሁ፣ የሚያነባችሁ አይቶ የሚረዳችሁ ማለቴ በቀልድም በፌዝም በትክክልም አድርጎ የሚያስረዳችሁ ባል ይስጣችሁ። እውነት ለመናገር ቆይ ስልክ እየመጣብኝ ነው ላንሳ። ቆይ ቅርታ እንግዲህ የማይቋረጥ ስልክ ስለሆነብኝ ቶሎ ላነሳው እንዳልኩኝና የሚረዳችሁ ባል ይስጣችሁ ያልኩበት ምክንያት ችግር ሲኖርብኝ ውድቀት ሲኖርብኝ እንዲሁም ደግሞ እኔ ጋር የተለየ ባህሪ የተለየ ማንነት ሲኖር ስለሚያነበኝ ስለሚያቀኝ ይሄ ነገር ካንቺ አይደለም የሆነ ነገር አለ ንቂ ስለሚለኝም ነውና ለዚህ ነው የሚያነባችሁ የሚያውቃችሁ ባል ይስጣችሁ ያልኩት ምክንያቱና አሜን በሉ ይስጣችሁ። አሁንም ያልተሰጣችሁ የተሰጣችሁ ደግሞ እንደዚህ አይነት ባል አድርጎ ያስተካክልላችሁ። እሱ ያቅበታል ዳንሰኛን መቀደስ፣ እሱ ያቅበታል ዘማዊን መቀደስ፣ እሱ ያቅበታል ኃጢአተኛን ወደ ቤቱ መጥራትና ሊመልስላችሁ በእውነት ለመናገር ማለት ነው። ምክንያቱም እንዳሹ ይላል እንደኔ ኃጢአተኛ እኮ የለም ይለኝ ነበር በዛን ዘመንና ኃጢአተኛን ማጽደቅ ይችልበታል፣ ኃጢአተኛን ወደ ቤቱ መጥራት ይችልበታል። ሁላችንም የየራሳችን ኃጢአት አለ፣ ሁላችንም የተለያየውን እንጂ የየራሳችን ደካማ ነገር አለና
ግን አንዳንድ ጊዜ የተጋነነ መስሎ የሚመስላችሁ አሉ። ግን ልበ ንጹሃን ደግሞ እግዚአብሔር አንድ ቀን በማንንም ላይ አድሮ አንኳክቶ ወደ ቤቱ ይመልሳል። እግዚአብሔር ወደ ቤቱ ይመልሳል። እግዚአብሔር በቤቱም ያጽናል። ነበሩ ጠፉ ከመባል ይጠብቃል። ከቤተሰብ እንደመጣው ምን አጋጠመሽ ካላችሁኝ በርግጥ ካሁን ፊትም አንዳንድ አይ ነበረ ካልፋልፉ እሱም ደግሞ የሆነ ወቅት ላይ ያለው የሆነ ወቅት ላይ ይጠፋሉ። የጠላት እንደሆነ ይገቡኛል። ከቤት እንደመጣው በጣም እንትን ነበርና 5 ኪሎ የሚገዛበት የምስር ሸራ የለም እሱ ውስጥ ፌስታሎቹን በጣም ሲበዛ ፌስታል ቦታ እንዳይዘ ያልኩ እንዳሳምቡሳ ጠቅልላቸውና አስቀምጥ ነበርና ከዚያ እሱ ውስጥ ገብተው በጣም የሆነ ድምጻቸው ተው በቃ ይሳጠጣሉ ይጮሃሉ። ገና ከፈት አድርጌ እንደገባው ድምጽ የሰማሁት እነሱ ነው። በቃ እንደዛው ሻንጣዬን ማለት ሜዳትቸው እየሮጥኩ ኪችን ስገባ በጣም ይጮሃሉ። በቃ ሲጥጥ ይባባላሉ ይጮሃሉና በስላሴስ ምንድነው ብዬ በጣም ደንግጫለሁ። ስከፍተው አንዷ ስትወጣ ይሁት ከዛ ሸራ ላይ እዛ ውስጥ የሆነ አይጦች እንዳሉ ገባኝ። ወታለችም ብዬ አልተውኩም። ጮህታቸው አልቀነሰም ነበር። ከዛ እንደዛው ሸራውን ቶሎ ያስኩትና ወደ ውጭ ይዤው ወጣው ማለት ነው። ስወጣ 2 ነበሩ ውስጡ አንዷ ወታለች እና በጣም ተገረምኩ። በጣም ትልልቅዬ ናቸው። በጣም ያስፈራ። በህይወቴ እባብንና አይጥን እንደምፈራው ነገር የለኝም። በጣም ነው የምፈራው። በጣም በቃ ሳያቸው ይሄ የእጄ ላይ ያሉ ፀጉር ሁሉ ይቆማሉ ገና ሳያቸው ማለት ነውና ጥፍግግ ቅፍፍ ነው የሚሉኝና ወይኔ መብራን ምን ጉድ ነው ምንድነው ዛሬ ያሳየሽኝ? ወይኔ ሰሞኑን ያች አንዷ ስላለች ብቻ ሐሳብ ሆነብኝ። ድንገት ስትመጣ ኪችን ስገባ ሰውነቴ መንቀጥቀጥ ጀመረ፣ መፍራት ጀመረ። ድንገት በቃ የመጣች ይመስለኛል። የሆነ ነገር ኮሽ ሲል በቃ ድንግጥ እላለሁኝ። አላቅም በቃ ለምን እንደምፈራትና ሰውነቴ በቃ ቅፍፍ እያለ ነው ወደ ኪችን የምገባው። ሳሎንም ስገባ እንደዛ መፍራት አበች የሆነ ነገር አይቼ ሆነ በቃ የወጣችሁ ይመስለኛልና ደግሞ የሚገርማችሁ ነገር ውጭ ወጣ አይታችኋት ፈርታ ትገባ። አንድ ቀልተ እንደዚህ ቁጭ ብዬ እዚህ ጋር ሶፋው ላይ አይቻት እንደሆነ ለምታደምጣችሁ ይሆራል እንዲያቆማ ታደምጣችኋለች። ሰው አይጥቆ የሆነስን ድንግጥ ብሎ ቶሎ ተፍልክ ብሎ ይሄዳል፣ ይሸሻል፣ ይደነግጣልና እሷ ቁጭ ብላ ለምታደምጠው ጭራሽ እኔ መጠቃት አልችልም ፈራታለሁ። ግን የሆነ ነገር እንደዚህ ሁሉ ሊሳረቅባት ደንግጣ እንድትከደልኝ ብዬ አትሄድም። ቁጭ ብላ ታደምጣለችና እግዚኦ አልኩኝ። በቃ እግዚኦ ለመረታ አምላኬ ማረኝ፣ ምን ጉድ ነው ይሄን ሰሞን ያለው ብዬ በመከራ በቃ ከረምኩኝ ማለት ይቻላል። እየፈራው እየቸርኩኝ የሆነ ነገር ሲመጣ እየፈራው እንግዳ ነበረኝ ቤት ውስጥና ተኝታ የመብራል ለእንትለት የቅዱስ ገብርኤልለት ተኝታ እሷ እዚህ ሳሎን ላይ እሷ ላይ መጣችባት ማለት ነውና ለሊት ስትጮህ ብድግ አልኩኝና ምንድነው ብዬ ክላሱን አልዘጋውምና ክፍትርን ባረገው ቶሎ ብድግ ብዬ ምን ሆነሽ ነው ስላት አይጧ አለች። ከዛ እንዴ እዚህ ጋር መጣልኩ ታዋለች። ይምርም ስፈልግ ሶፋ ውስጥ አገኘኋት። ቅዱስ ገብርኤል አባቴ ከቤት አስወጣልኝ እቺ ነገር ምንድናት እያልኩኝ እየጸለይኩ አልኳችሁ። በሩን ከፈትኩኝ። ለሊት እኮ ነው ለሊት። ከዛ ቀሰቀስኩትና ይቻይት ካልወጣች እዚህ ቤት አልተኛም አልኩኝ። ፈራው። ከዛ እንደገና በሩን ከፍተን እንደምንም ብለን በምንም በመጥረጊያም በምንም አባረን አስወጣናት። ወደ ውጭ ወጣች ማለት ነውና ተመስገን አልኩ። ቅዱስ ገብርኤል አንዱን ጠላት የጣለልኝ የመጣው ደግሞ በ9 የጻድቁ እስትንፋሰ ክርስቶስ በጣም ነው የምወዳቸው። በጣም እነሱ ነው የምወዳቸው በአንድ ጓደኛ አማካኝነት ነው። ስለ ጻድቁ ፍቅር ስለ ጻድቁ እንትንም እንድሰማ ያደረገችኝ እሷ ናት። በጣም ተወዳቸዋለችና ስለነሱ ማድመጥ ስለነሱ ሰርች ማድረግ ስለነሱ ገድል መስማት ጀመርኩኝና ከዛ በኔም በጣም ወደድኳቸው። ይሄው አሉኝ አይደለም ፍለፊት ያሉኝም የነሱ ስዕል ነው። እሷም ከመወዳት ጓደኛዬ ከሷ ጓደኛ የተበረከተልኝ ነው። በጣም ነው የምወዳቸውና በእነሱ ቀን ነው ወደ አዲስ አበባ የመጣሁትና በእነሱ ቀን 2 ወጡ። በገብርኤል ቀን ደግሞ አንድ ወጥ። እስከ ገብርኤል ድረስ ግን ያዩትን መከራ ነኝ የማውቀው። ኮሽ ባለ ቁጥር አይኔ እየቀለጥኩት ኪችን ሲሮጡ ነው የሚመጡት። አሽሙሳ ምን አባሽነሽ ነው ኧረ አንቺ ላይ ደውን ፈረደብኝ ይላልሽ። በጣም ነው የሚሉኝ። አንድ ቀን ተንበርክኮ እየጸለየ በእግሬ ውስጥ ስታልፍ ማለት ነው ሰበረ አትሄድም በቃ ሄዳለች ብዬ ትቻት መጣው ሳሎን። ከዛ ኪችን እየሰራሁኝ ለካ ከሳሎን ወደ ውስጥ ስትመጣ ሆን ብላ በቃ እኔ ቆሜያለሁ ግን ሰው በመሃል እግሬ ውስጥ ነው ያለፈችውና ስታልፍ ጮት እንዳይመስላችሁ ተጣረኩት በቃ። ከዛ እንዴት ተነስቶ እንደመጣ ጠይቁ በቃ እንደው እየሮጠ እንዴት ደንግጦ የሆነ ነገር የሆንኩ ነው የመሰለውና በቃ ተንቀጥቅጦ እየተርበተበተ ሁሉ ነው ያወራኝና ታዲያ ምን ላድርግ እሷን አጣልኩት። ከዛ አይቆኩራት ለይጥ ነው የሚጫወት አለኝ። ከዛና አልወድም እኔ በተፈጥሮና በዛ አጋጣሚ ቀለል ልታረጉት ትችላላችሁ። አይጥ ምቀኛ እንደሆነ ግን ታውቃላችሁ አይደለ?
በቃ ይሄን ሰሞን የሆነ ነገር አለ ብዬ ራሴንም ሳዘጋጅ ነበር። ከጸበሉ ማራኩኝ፣ ግን ከቅዱስ ቁርባኑ ትንሽ ርቄ ነበር በተለያዩ ኬዞች በተለያዩ ምክንያቶች። የሚገርማችሁ ነገር ደግሞ የሆነ ነገር ይፈጠራል። በቃ የሆነ ነገር ሳስብ በገብርኤል ይሄን አድርግልኝ ይሉኛል፣ በማርያም ይሄን አድርሽልኝ፣ እንደው በሰማዕቱ ይዤሻለሁ በመወደው ማለት ነው ይመጡብኛል። ይሄን አድርግልኝ ሲሉኝ እሺ ስል ለዛም ስሮጥ፣ እሺ ስል ስለዛም ስላክ፣ እሺ ስል ያሰብኩትን ቁርባን ገና የጠዋት ቅዳሴ ከሆነ ገና ከ7 ሰዓት ከ6 ሰዓት ተዘጋጅቼ የጠበቅኩትን ለአንዱ ስል ተዋለሁ፣ ማታ በማርያም ላለኝ ሰው ተዋለሁና ይሄ ነገር በቃ የሆነ ወጥመድ ውስጥ ሊያስገባኝና የሱ ፈተና እንዳለ ገባኝ። ደሞም በማርያም ተበየ መተው ቅር ይለኛል፣ በሰማዕቱ በወዳጆች ተበየ መተው አልቻልኩም። ግንም ደግሞ ይሄን ነገር እየተጠቀመ እያዘገየኝ እንደሆነ በአንድም በሌላም ይገባኛል። አሹም ሁሌ ይለኛል፣ ኧረ ተይ አንቺ ሰው የዳዊት መጫወቻ ልትሆኝ ነው እንዴ ይለኛል። ኢየሱስ ተንኮል ኢየሱስ ሴራ አይገባሽም እንዴ? ኧረ ንቂ ይለኛል። አውቃለሁ ግን እንዲህ አሉብኝ። ግን የነሱ ማን ይወስድላቸዋል አሁን ካላኩላቸው እያልኩኝ በዛ ምክንያት በአንድም በሌላም የተወሰነ ቀን አዘገየኝና እኔ ያው ታውቃላችሁ ቶሎ በሳምንት 2-3 ቢቀርብኝ እንኳን በሳምንት አንዴ ካልሆነ ህይወቴ በቃ አውቀዋለሁ። እኔ ይታወቀኛል። በቃ ሰላም ሳጣ፣ ሰውነቴ እረፍት ሲያጣ፣ ሰውነቴ ሰላም አጥቶ፣ ጭንቅላቴ በጣም በቃ ከመወጠሩ የተነሳ ይሄ ወደ ብደት መስመር ላይ ነው እንደ እስክል ድረስ ነርቨስ እንደምሆን አውቀዋለሁ። ምክንያቱም ምን እንጃ አላውቅም ለምን እንደው ግራ ነው የሚገባኝ ለራሴ። ተተቀበልኩ ግን አንድ ሳምንት ያለኝን ሰላም እኔ ነኝ የማውቀው። የትም ልሩጥ ያለ ረፍትም ልሆን ድካም የሰውኛ ድካም ይኖረኝና ትንሽ እንቅልፍ ተኝቼ ስነሳ ግን አይኔ እንዴት በርቶ እንደማገኘው፣ ኃይሌ ጉልበቴ እንዴት ተሰብስቦ እንደማገኘው፣ እግዚአብሔርን በደስታ እንዴት እንደማመሰግነው ማምላክን በጣም ነው ደስ የሚለኝ። በቃ እኔ የኔ ደስታ ለምገምተው ጠዋት ነው። ማታ እኮ እንደ ጠላ ስካር እንዲህ እየተንገዳገድኩ ነው የምወድቀው። አልጋ ላይም ሆነ የትም ስተኛ በቃ እንዴት ልበላችሁ፣ በቃ ስሜቱን መግለጽ አልችልም። በቃ እግሬ በጣም ጠዝጥዞኝ ከሮጥኩበት ከቆምኩበት የተነሳ በቃ ጸሎት እንደምንም ማድረሼ ምግብ ይቅርብኝ ውሃም ይቅርብኝ ብዬ በቃ ቶሎ ወድቃለሁ። ስወድቅ ግን በቃ ጠዋት ስነሳ እኔ ነገ እንደው ተነስቼ ደግሞ እዛ ሄድ ይሆን እላለሁ አሳስቦኝ። ጠዋት ስነቃ ግን የሌለ ኃይል የሌለ ስሜት ሆኜ ነው የምነቃው። እርፍ ደግሞ ብዙ እንቅልፍ መኳልተኛ የተወሰነች ተኝቼ ንቅት ስል በስላሴ ስም የዛን ስሜት መቼም እኔ እንጃ። ሁሌ ፈጣሪን አመሰግናለሁ። ሁሌ እንዳዲስ አድሶኝ እንዳዲስ አበርትቶኝ እንዳዲስ ሰርቶኝ የሚያነሳኝን አምላክ እኔ አንዳንዴ ቀላጣለሁ ማመስገኛ። ግርም ይለኛል። ያ ድካም የከደ ያ ራስ ምታት ያ እግር ቁርጥማት የከደ ያ ድካም ያ ይዛልኩት ሰውነት ያልታዘዝ ያለኝ የት ሄደ ብዬ ግርም ይለኛል። ከትንሿ እንቅልፍ ሞት ከመሰለች እንቅልፍ ላይ ጥሎ እንዳዲስ አድሶን የሚያነሳን አምላክ እግዚአብሔር ይመስገን። በዛው ቀጠለ። የመብርሃን ለግን በህልሜ የሆነ ህልም አየሁኝና ግን ህልሙን ይሄ ብላችሁ ትንሽ እንትን እንዳይል ፍቹን ለሚያቅሰው ያው እንደ ከንቱ ምዳሴ እንዳይሆነብኝ ህልማዩ በቃ በጣም ከባድ የሆነ ነገር እንደሚፈጠር ገብቶኛል። በጣም የሚያስፈሩ በሬዎች፣ በጣም የሚያስፈሩ እባቦች ነበሩ ሲያባሩኝ የነበሩት። እባቡን ረጋግጬው ገደየው ሳልፍ ግን በሬዎቹ በጣም ሲያሰቃዩኝ ነበር። በጣም እያሯሯጡኝ ካሁን ወጉኝ ካሁን እያልኩኝ እኔም እግዚአብሔር እያገዘኝ ከነሱ ከፍታ እያደረገኝ ሲያሳልፈኝ ነበር ያየሁትና አይ መብራን አልኳት፣ አንቺ እኔ ከማላቀው ወጥመድ እኔ ከማላቀው ጠላት ጠብቂኝ፣ በእነሱ ላይ በከፍታ እንድራመድ አድርጊኝ ብያት ነበርና የመብራነት ማታም ሽቼ ነበር ስሰራ። ያው ታውቃላችሁ በሬ ያህል ነገር በጣም ነው የሚያደክመው። ቀላሉ ሲያዩት ነው እንዴት ፕሮሰሱን አልፎ እንዴት እዛ እንደሚደርስ ግን እግዚአብሔር ነው የሚያውቀው። በጣም ያደክማል። በተለይ ለሴት ልጅ ግን ቢሆንም በጣም ደክሞኝ ሮብለት አምሽቼም ነው ጠዋትም ደግሞ በሌሊት ነው የምነሳው። ምክንያቱም ጠዋት ነበር የቁርስና ማማማቅም መዘጋጀትም ብዙ ነገሮችም ስለሚኖሩ ቀድሞ ነው የምነሳውና ጸሎት ሳደርስ የተለመደው ጸሎቴን አድርሼ መልካዬ ዶምን በጣም ነው የምወዳት። በጣም እስኪ አድርሷት መብራንን መልካዬ ዶምን ሰኔን ጎለጎታን እኔ በፍቅር ነው የምወዳቸው። በጣም በፍቅር በቃ እንጃ እንዴት ልበላችሁ። በተለይ ሰኔ ጎለጎታ ሲጀመር ብዙ ጊዜ ብዬ አውቃለሁ። መስጠትን የተማርኩባት ደግነትን የተማርኩባት ልጄ ወዳጄ ብላ ስትለምነው እንባዬ ነበር የሚፈሰው። ልጄ ወዳጄ የሚለው ላይ በቃ አንደበቴ ይኮነታተፋል። ለምን እንደሆነም ስሜቱ አይገባኝም፣ ግን ይሁን የተሳሰርብኛልና መስጠትን ደግነትን በቃ እሱ በተለይ ለተራበላ በላ ለተጠማ ላጠጣ ይሄን ሰጠዋለሁ ሲል
እንዴ ላለውኛ አንዳንዴ እንኳን ንብረትን ስጋን ቆርሼ ሰጥቼ ምን አለ ይደረግልኝ ይላልውና ደስ ይለኛል እንጂ አላቅም ስሜቱ እናንተም ጋር እንዲጋባው እፈልጋለሁ ይጋባባችሁ ፍቅሯም ይደርባችሁና በጣም ደሞ ወዳት ጉንፋን ተጨምሮ መነፋጠጥ ተጀምሮ እንግዲህ ቻሉኝ ይቅርበልኝና ከዛ መልካ ማርያምን ለማድረስ ጊዜ አልነበረኝም ሌሎቹን ጸሎት አደሼ መብራንን ተማጸኜ መልካሽን ስመጣ ደርሳለሁ ካልቻልኩ ደም ባውዶም ቢሆን ሰማለሁ መልካ ሄዶ ምንም አድርሼ ከዛ ወጣዊ ማለት ነው ወደ ስራዬ በጧትም ስለነበረ ለሊትም ስለተነሳሁኝ ወጣዊ በዛውና ከዛ ሰውነቴ በጣም ይታወቀኛል የሆነ ነገር አዲስም ሲመጣ የሆነ ነገር ሊፈጠርም ሲል የሆነ የሚሰማ ስሜት አለ ለምን እንደው አላቅምና መልክትም ይሁን እግዚአብሔር ይወቀው እዛ በቃ ደሞ ይሄንበት መቄዶንያ ሁለት ቦታ ነው ግን አንደኛው ቦታ ወይም አራተኛው እንትን ላይ አልሄድኩም ሴቶች ክፍል አልሄድኩም ነበር ከትንሽ ከዋናው መግቢያ ትንሽ ራቅ ብሎ እዛው አካባቢ ነው ለመጀመሪያ ጊዜ ግን እዛ ነው ያረኩኝ በጣም ደስ ብሎኝ ውስጤ ሐሴት አድርጎ መድኃኒዓለምን አመስገኘ ነው እዛ በመሆኑ ወይም ያላየሁትን ሌላ መቄዶንያ ላይ እንደሆነ ሲሰማኝም በጣም ደስ ብሎኝ ነው የገባሁት ዘክረን በደስታ እነሱ በጣም አመስግነውን በጣም መርቀውን አንድ ሁለቱ ክፍል ግን እኔ ከህሊና በላይ ነው የሆነው በእውነት የዳይፐር ክፍል እንደጽኑ ህመምተኛ ክፍል በጣም ከባድ ነው እውነት ለመናገር በጣም እነሱን የሚያስተናግዱ እነሱን በጽዳትም በምንም የሚንከባከቡ ሰዎች ጀግኖች ናቸው መብራን ጀግኖች የታደሉ የተመረጡ ናቸው ምክንያቱም ያንን ሽታ ተቋቁሞ ያንን እነሱን አገላብጦ ተሸክሞ ዳይፐር አድርጎ አጽድቶ አጣጥቦ መቆየት ማለት ትልቅ ነገር ነው እውነት ለመናገር በጣም ትልቅ እና በጣም በቃ ስሜቱ እንትን ይያለኝ ነርቨስ ሆኜ ነበር የወጣሁትም ሰውጣና ድንገት የሚገርመው ገና እየወጣን ነው መኪናው የኛ በመሃል ላይ ነበር እየሄደ ነበር ዳር መያዝ ነበር በግራውን ወደ ግራ ስለሚታጠፍ ግን እሱ በመሃል ሆኖ ነበር የታጠፈው የሱም ጥፋት አለበት አንደኛ ሁለተኛ ደግሞ ከኋላ የሚመጣው ሰው በግራ በኩል ሳይድ የሚመጣው ሰው ይሄ ሊታጠፍ ወይም ሊዞር እንደነበረ እንደዚህ እንደተጠመዘዘ ያ በፍጥነት መምጣት አልነበረበትም ረጋ ብሎ እሱን አሳልፎ ነበር ማለፍ የነበረበት እሱም እንደግዴለሽውን ታዞበት ይሁን አላየው ይሁን እግዚአብሔር ይወቀው የኛ እንደ ሊታጠፍ ዞሯል በፍጥነት ያኛው በጣም እየበረረ ነው በቃ በኃይል ስፒድ ነበር ሲመጣ የነበረው ምክንያቱም ሲጋጭ የነበረው ድምጽና ጩኸት መቼም ከጆሮ አይጠፋም በቃ እንደ ጀት ነበር በጆሮ ግንዴ ላይ የጮህብኝና እናቴ ኪዳነ ምሕረት በጣም ደሞዳት ኪዳነ ምሕረት ታፊ አጠፋም በቃ የሆነ ነገር ሲፈጠር ድንግል ማርያም ኪዳነ ምሕረት ነው የምለው ራሱና በቃ የሆነ ሲፈጠር እናቴ ኪዳነ ምሕረት አደኘን ኪዳነ ምሕረት እያልኩ ብቻ እንደነበረ ነው ማስተዋውሰውና በቃ በመሃሉ ላይ ነው ያ ፈጥኖ እየመጣ የኛ እንደ ሲሄድ በቃ እንደዚህ ሲመታው ያንኛው እየተሽከረከረ ወደኛ ነበር ሲገባ የነበረው የኛ ደግሞ ጋቤና ነበርንና አሽ በሞተር ነበር ከኋላ እየተከተለን የነበረው ከኔ ጋር አልነበረምና በቃ አላስተውስም በቃ የሆነ ፓርት ላይ ኪዳነ ምሕረት እመብርሃን እርጅኝ ድንግል ማርያም አውጭኝ እያልኳት እያለው ብቻ ነው ማስተዋውሰው እና የሆነ ፓርት ላይ በቃ ነውርጅ ብሎ ደግፈው ሲያወርዱ ብቻ ነው ማስተዋውሰው ያን ሰዓት ላይ እኔ እንጃ የሆነ ስሜት ነው የተሰማኝ ደህና ናችሁ እያሉ ህዝቡ ቆሞ እንደዚህ ደግፎ ጄን ሲያወርደኝ ሲሰማኝ የሆነ ነገር እየተጎዳ ነበር የመሰለኝ ወይጄ ወይ የሆነ ነገር ወይ ደግሞ ወይ የሆነ ፓርት ላይ እንዴት ነው እንደ ህልም ተኝት ንቀት የምትሉት ነገር የሆነ ፓርት ላይ የሆነ ነገር ወይጌ የነቀው ነገር ነው የተሰማኝ በጣም ነበር ድምጹ በቃ የሆነ ውያለ ስለነበር የመጣው እንደዚህ እየተሽከረከረ ነበር የኛ ደግሞ በመኪናው መሃል ላይ ነው በቃ በእንደዚህ በሆዱ ላይ ነበር የገባበትና ያ ድምጹ ስላሴ አባቴ ከባድ ነበር ከባድ ከመኪናው አወርደውኝ እንደዚህ ሳይ ምንም በቃ እጄን ቶሎ እግሬን ምናምን ሳየው ሰውነቴን ይዳብሳል ህልም ይመስለኛል ነቅቻለሁ ነው ህልም ነው እያልኩ ጭምር ነው የነቃሁትና ሳየው ምንም ሰውነቴ ምንም አልሆነ ከዛ ቀስ እያልኩ አይኔ ሲገለጥልኝ ውዴ ምናምን እያለኝ እያለ አሹ ደህና ናችሁ ተርፋችኋል ወይኔ ያለሱ ዘው ሞተር ላይ ነው እሱን ሳየው እሱ ነው ምንድነው ምን እያልኩ ሳይ መኪናዎቹ እንደዚህ ተያይዘዋል በቃ ያነኛው በመሃሉ ላይ የኛ እንደዚህ በፊቱ እንደዚህ በቃ ተያይዘዋል በቃ ገብተዋል እና በስላሴ ስም የዛን ቀን ተመስገንልኝ መብራን ምንም የሱም ሹፌሩ ሳይጎዳ የኛም ሹፌር ጋቤና ሁለት ነን እኔና ካሜራማኔ ነን ምንም ሳንሆን በቃ ምንም በቃ በእኛ በፓርቲ ያለው በተለይ
ይሄ ትንሽ መኪናው የፊቱ ቦዲው ነው እንጂ በጣም የተጎዳው መስታወቱ ሁሉ እንኳን አረግፉም ነበር የሱ ናቸው እንጂ እና በጣም በቃ ደንግጬ እንጃ አላቅም። እዛ ወቅት ላይ የተሰማኝ ስሜት አላቅም፣ ግን ወቅቱ አልነበረምና በጣም ስለደነገጥኩ ይሁን አላቅም፣ በጣም የሆነ እንትን ስላልኩ ይሁን አላቅም፣ ወዲያው ነበረ በቃ እንደ ፔሬድ ደሜ ወዲያው ነበር የፈሰሰው እና በስላሴ ስም በቅዱስ ሚካኤል ግብር እንዳታረጋው አንተ ቆሻሻ በስላሴ ስም እያልኩኝ ሰላም አለይክ እያልኩ ስገስጽ ነበርና በቃ ወዲያው ነው የሆነ ነገር በቃ እንደዛ ሆኜ ህልም መሆኑን በቃ ህልም እንዳልሆነ የእውነት እንደተፈጠረ ነገር አይነት እነሱ ደግሞ ህዝቡ ክብብ አድርጎ ሲጫጫ ስሰማ በቃ የሆነ ነገር ነው በቃ ከላይ ላይ እንደዚህ ወረደውና ኪዳነ ምሕረት እናቴ መብራን በቃ ሽንቴን ነው እስክል ድረስ ራሱና ሳይው ደም ነው በቃ እንደንትን የፈሰሰውና በስላሴ ስም እያልኩኝ ያው ሲደነግጥ የተፈጠረ ነገር የሱ እጅ ይኖርበት እግዚአብሔር ይገስጸውና በጣም ከባድ ጦርነቱን ታውቃላችሁና መብራን እናቴ እንግዲህ እሷ ተፍረድብህ እያልኩኝ ወደ ቤት መጣነኛ እነሱን ጥለናቸው ምክንያቱም ብዙ ፕሮሰስ ነበር የብላን ማስነሳት የሚባል ነገር ስላለ እሱን ካሜራማኑ ምናምን እንትን እንዲብሎ አሽኔና ደረሰ በሞተሩ ማለት ነው። በቃ ሰውነቴ ነርቨስ ሆኖ እየተንቀጠቀጥ አሁንም ደህና ነሽ ይለኛል እየደከከማሽ ማለት ነው። ያዥኝ እንዳትወድቂ እጄን እንቀርጊ በቃ ሞተሩን እንኳን በስነ ስርዓት መንዳት አልቻለም። ምክንያቱም ወደ ኋላ ገለበጥ ምናምን ወድቅ በቃ ነርቨስ ሆኜ ባላንስ ማልጠብቅ እስኪመስለው ድረስ እየፈራ ነበር ያመጣኝ ቤት ራሱና ግን ተመስገን በዛው በቃ ወደ ራሴ ተመልሼ እንደም ቃለ መግዛት ሁሉ ወጣሁኝ ከዚያ በኋላ ወደ መርካቶና ተመስገን ይሁን ለማን የመብራሃን ሰራ ነው ከእንዲህ አይነት ነገር ያተረፈችኝ የመብራን ተመስገንልኝ። እውነት እንኳን ስሟን የዘከረ እንኳን በስሟ መታሰቢያ ያደረገ እንኳን ስሟን የጠራ እንኳን አንቺ ጠብቂኝ ዋስጠበቃ ሁኚኝ እኔ ደካማዋ ልሽን አትርሽኝ ያላት ቀርቶ ታውቃላችሁ እሷ ለሐሳብም ቆማ ነው አትታያቸውም አያምኑባትም እንጂ እውነት እግዚአብሔር አምላክ ይመስገን። እኔ ምንም አንደበት የለኝም እውነት ለመናገር መብራህን የምናገርበት አንደበት የለኝም። ሲጀምር እናቴ ናት ታውቃላችሁ አይደለ? እናቴ በመከራ ያገኘችኝ በስለት ያገኘችኝ የድንግል ልጅ ብላ የምትጠራኝ እናቴ ናት። ሁሌ ትላለች ልጅ ዛሬ አላረገሽም ስትለኝ መብራን ገና ነው እኮ ቀኗ ስላት መብራን አንቺን የሰጠችኝ በመከራ ነው ላንቺም የተባረከ በመከራ እንድሰጥሽ ነው ትለኛለችና የመከራ ልጄን የምትለኝ እናቴ የስለት ልጄና መብራን ተመስገንልኝ የሷ ልጅ ስለሆንኩኝ ሁሌ ታውቃለች የስለት ልጅ ትንሽ ፈተና ይበዛበታል በርግጥ ለመዳን ምክንያትም ነው ታውቃላችሁና ፈተናዎች ደግሞ ለመልካም ነበሩ እኔን ወደፊት ለሚያራምዱኝ እኔን በእምነት እንድጠነክር የሚያረጉኝ እኔ እንደው ትንሽ የምወደው ነገር ከጸባይ እልህኛ ነኝ እልህነቴ የሆነ ነገር ሲመጣ ይሄ ደክሞ ዝሎ ተሸነፍኩኝ ብሎ የመተው ነገር ሳይሆን ምን ያመጣና ምን ስልጣን አለውና እኔ መብራን አለችኝ ብሎ ከአንደበቴ እልፍ አላፍ መላእክትን የማላሳጣው ነገር እነሱን ለማናደድ ግርም ይለኛል። በቃ ጋንጭሩን ለማናደድ መንፈስን ለማናደድ የማላረገው ጥረት የለም። በቃ የሚጠላውን በሙሉ ነው የማደርገው በጣም ማለት ነውና በአረብ ሀገር እንደምትዝ የሚለኝ ነገር የሽምጥ ጾም ወይም መደዳ ጾሙ ምንድነው ብላችሁኛ በጾሙ ዙሪያ በደንብ ኮንፊት ሰርቼበታለሁ በባዕድ ሀገር እንዴት እንደምጾም ግን ወደታች ወርዳችሁ አድምጡት ካልሆነ መጪው የወዳዴ ጾም ስለሆነ በደንብ እንድትሞክሩት ብዙ ሰው ሞክሮት እያመሰገነ ብዙ ሰው ሞክሮት እንደው እድሜስጥሽ እኔ እኮ ያልሽኝን አድርጌው እንዲተሳካልኝ እንዲየንኩ ነው እንዲየጾምኩ ነው ያላለኝ የለም። ጎበዞች በርቱ የሰማችሁትን መተግበር እኛ ለኃጢያት ብቻ አይደለም መተባበር ለመልካም ስራም እንዲሁም ደግሞ መንፈሳዊ ቅናት ሊያድርብን ይገባል። አንድ ሰው እንዲህ ነው ሲል ለምን ብለን እኛም ኮፒ ማድረግ እኔ እንደዛ ነው እኔ ጾም የጀመርኩት አንዴት እንደምትጾም ሰምቼ እንዴ የሷም አምላክ መድኃኒዓለም የኔም አምላክ መድኃኒዓለም እንዴ እኔን የፈጠረኝ አምላክ አይደል እንዴ የፈጠራት እሷን ያበረታ አምላክ እንዴት እኔንስ አያበረታኝም እንዴት እኔንስ አያተጋኝም ብዬ ነው የጀመርኩት። በቃ ቅናት ማለት መንፈሳዊ ቅናት አድሮብኝ እሷ ያረገችው እኔስ እንዴት ያቅተኛል እኔስ እንዴት እግዚአብሔር ያግዘኝም በሚል ነው። እናንተም በሉና ይሄን ሞክሩት። እውነት ለመናገር ብዙ ነገር ታተርፉበታላችሁ። ብዙ ነገር ይጋለጣል። ብዙ ሚስጥሮች የተደበቁ ይፈነዳሉ። የሚገርማችሁ በዚህ ጾም መንፈስ መጋለጽ የጀመረው መንፈስ ማውራት የጀመረው በአካል እየመጣ እኔ እንዲህ ነኝ እያለ በአካል ተኝ እገልሻለሁ ብሎ እስከ ማስፈራራት ድረስ በአካል መጥቶ የሚገለጠው ጾሙን ከጀመርኩት ወዲህ ነው። የሚገርማችሁ እሱ የጾምኩበት የጀመርኩበትም ለት ደግሞ የተደረገልኝ ነገር ሌላ ነገር ነው።
እግዚአብሔር ያለኝ መንገድ በጣም ሌላ ነገር ታምር ነው። እግዚአብሔር ይመስገን ግን ተመስገን አለ አሁንም በቸርነቱ እና ወደ ተመልካቾቼ መድኃኔዓለም ከሁላችን ጋር ይሁን። እናንተም በርቱ። በተለይ ሁዳዴ ጾም እንዴት እየተጋችሁ እንዴት እየጸለያችሁ እንዴት እየሰገዳችሁ ማሳለፍ እንደምትችሉ ሱባኤ ብገቡ ሱባኤ እንዴት መግባት እንደምትችሉም ጭምር እሰራላችኋለሁ። እመጣለሁ ወደፊት በስደት ሱባኤ የሚል በስደት እንዴት ጾም እንጹም በሚለው መንገድ ማለት ነው። ከዚህ በዘለለ እመብርሃንን እንጃ ውደዷት፣ በቃ ከልባችሁ ውደዷት። ሚስጥረኛ አድርጓት፣ ጓደኛ አድርጓት። ሁለት ጓደኛ አታብዙ። እሷ አውርታችኋት እንደምትመልስላችሁ አስቡ። ማታ ከጸሎት መልስ በማንኛውም ሰዓት ጸሎት አድርጋችሁ ስትነሱ ቁጭ ብላችሁ ማውራት ልመዱ። ሚስጥርን እና እግዚአብሔር እኮ ልባችን ያውቃል። እግዚአብሔር ችግራችን ያውቃል። እግዚአብሔር እኮ የሚያስፈልገን ያውቃል። ግን የፍቃድ አምላክ ነው። የጻጉን ልትድን ትወዳለህን እንዳለው ሁሉ የኛንም መሻት የኛንም የመዳን ምክንያት እንደሚፈልግ ወይ መዳን እንደምንፈልግ ማወቅ ከሱ ይጠበቃል። ለምን ይሰጣችኋል አይደል የተባልነው? አንኳኩም ይከፈትላችኋል አይደል የተባልነው? ከኛ የሚጠበቀው የታዘዝነው ማድረግ ነው። እሱ ደግሞ በወቅቱና በሰዓቱ ይሆናል፣ ይደረግልናል። በእርግጥ እኛ ባሰብንበት ሰዓት ላይሆን ይችላል። የኛ አቆጣጠርና የእግዚአብሔር አቆጣጠር ይለያያል። የኛ ሺህ ዓመታችን ለነሱ ሰከንዳት ሊሆን ይችላል ለክርስቶስ። እኔ ዛሬና ነገን አትገቢም ተብዬ ዛሬን ነገን ስለማትገቢ ስለማትደርሺ ነበር የተባልኩት። ዛሬ ማለት ለሷ 1 ዓመት ነበረች። በሚገርማችሁ ሆኖልኝ ሳይሆን የተረዳሁት ነገ ማለት ሁለተኛው ዓመቴ ነበር። ዛሬና ነገን ስለማትገቢ ተብዬ በሶስተኛው ግን አሃዱ ተብሎ በመጀመሪያው ዓመት ገባሁ። ላውን በመስከረም አይገርማችሁም? ዛሬና ነገን ሲባል ግን ወርና 2 ወር አድርጌ አላሰብኩትም። ይኩንኒ እንዳለች እመቤቴ እኔም በቃ ይሁንልኝ ፍቃዴ ይሁን በቃ እንግዲህ ደክሞኛል ሰልችቶኛል አንተ የፈቀድክ ጊዜ አድርገው መግቢያዬን ነበር ያልኩት። ግን ይሄን ብዬ ቁጭ አላልኩም። እታገል ነበር ለመግባት ማድረግ ያለብኝን መጣር ያለብኝን በጸሎትም በስግደትም በሱባኤም ቢሆን እየሄድኩኝም ኬዙን ችግሬን በመከታተልም ቢሆን ከኤምባሲ ሳልሰልፍ ሳልደክም ወጪን ሳልፈራ በመከታተል ቢሆን ያንን ግን እያረኩ ነበር። በቃ ይሁን ፍቃድህ የፈቀድክ ጊዜ አስገባኝም ብዬ ቁጭ አላልኩም። ቁጭ ካለን ከባድ የምንችለውን ያህል ካልጣር እኔ የምችለውን ያለ መሰልቸት ያለ መድከም ያለ ማማረር ስሞክር ነበር። እግዚአብሔር ግን ቀኑን ጠብቆ ቀስ እያለ በሌላ ላይ አድሮ ዲያብሎስ ተስፋ ሲያስቆርጠኝ በሰው ላይ አድሮ ዲያብሎስ መርዶ ሲያስረዳኝ እኔ ደግሞ በማያቸው ህልሞች በማያቸው ነገሮች እየተጽናናው ስመጣ እንደሚሆንልኝ እንደሚሳካልኝ ሰዓቱ አሁን እንዳልሆነ በጊዜው በወቅቱ ግን መልካም ነገር እንደሚሆንልኝ ሲነገረኝ በህልሞቼ ስጽናና እኔ እንጃ ብቻ አለፈ። እናንተም ይሄ ነገር ቢመጣ በህይወታችሁ እንደሚያልፍና ምስጋና መቋረጥ እንደሌለበት አስባችሁ በርቱ፣ ጸልዩ። በተለይ በዚህች ሁዳዴ ጾም እውነቴን ነው የብዙ እንቆቅልሻችሁ ተፈቶ ስታመሰግኑ ስትመሰክሩ መስማት እፈልጋለሁ። ንገሩት ለመድኃኔዓለም ከልባችሁ ከንጀታችሁ አልቅሳችሁ ንገሩት። ግን ደግሞ ስትነግሩት ፍቃድ ይሁንልኝ እንጂ ይህንን አርግልኝ አትበሉ። የጠየቃችሁት ነገር ለእናንተ የማይጠቅም ከሆነ እናንተን ከዓለም ላይ የሚቀላቅል ከመንፈስ ቅዱስ ወይም ከቤቱ የሚያረቅ ከሆነ አይሰጣችሁም፣ ያዘገይባችኋል፣ ከእናንተ ያረቅባችኋል። ጥያቄያችን ልክ ካልሆነ እግዚአብሔር ያዘጋየዋል። መልካም ከሆነ ግን ትግስታችን እስከሚያቅ ድረስ እነኚህ ምን ያህል እምነት አላቸው። ይሄ ነገር ቢመጣ እንዴት ያልፉታል። ልክ ኢዮብን ተማምኖበት ዲያብሎስን እንዲፈትነው እንደተስማማ ሁሉ እኛም አቅማችን ያውቃል። በአቅማችን ልክ ፈተናውን ደግሞ አልፈን ምን ያህል ትግስት እንዳለን የምንገመገምበት ፈተናዎች ይኖራሉ። በዛ በፈተናዎች ግን እንዳንወድቅ እንጠንቀቅ፣ እንበርታ፣ እንጠክር። እኛ ማመስገን ያለብን ምስጉን አምላክ ስለሆነ ብናመሰግነው የሚጨመርለት የሌለ ባናመሰግነው የሚጎልበት የሌለ አምላክ መድኃኔዓለም ብናመሰግን የሚጠቅመን ለኛ እንደሆነ እያሰብን እኛ መበርታት መቻል አለብን። አትፍሩ፣ አትደንግጡ። በህይወታችሁ የሆነ ነገር ሲመጣ በጣም ብዙዎች እኔ የሚቆጣቸው ነገር ይፈራሉ፣ የሚያልፍ አይመስላቸውም። ይህ ነገር ከነሱ ርቆ መልካም ደግ ዘመን እንደሚመጣ አይመስላቸውም። ይህ በሽታ ይህ ደዌ ከነሱ የሚርቅ አይመስላቸውም። ይህ ፈተና ይህ ችግሮች ከነሱ የሆነ ወቅት ላይ ርቆ የምስጋና የደስታ ጊዜ እንደሚመጣ አይመስላቸውም።
ተስፋ ይቆርጣሉ። እንደውም ምን በደዬ ነው ምን አድርጌ ነው እግዚአብሔር እኮ እኔን ነገር አልሰማኝም፣ እግዚአብሔር እኮ እኔን አይወደኝም፣ እግዚአብሔር እኔን ማዳን እንዴት አቃተው፣ ይሄን መከራ ይሄን ፈተና ለምን አመጣብኝ፣ ይሄንን ህመም ለምን አመጣህብኝ ብሎ እንደውም ወደ ማማራር ነው የምትሄዱት። እባካችሁ ይሄን አታድርጉ። እውነቴን ነው፣ ይሄንን አታድርጉ። ባማረረን ቁጥር ዲያብሎስ ይደሰታል። ባማረረን ቁጥር ፈተናችን ይጨምራል። ባመሰገንን ቁጥር ግን ይሁን ይደረግልን አሜን ባልን ቁጥር ግን ብዙ ነገሮች ወደ ህይወታችን ይመጣሉ። ፈተናው ኖሮ ደስ የሚል ሲቀይ ይሆናል። ሰው እየተሰቃየ እየታመመ ችግር ውስጥ ሆኖ እየተፈተነ ደስተኛ ይሆናል። እስኪ አስቡት። አንዳንድ ጊዜ እኔ ፈገግ እያልኩኝ አወራና ብቻዬን እደሰትና ዞር ስል ግን እኮ ያለሁበት ፈተና ላይ እኮ ነው ያለሁት እኮ እንትን መብራን ምን ጉድ ነው የሚያስብላ እኮ ነው። ግን ይገርመኛል አንዳንዴ ሰው በስቃይ ውስጥ ሆኖ ይደሰታል። ሰው ተይዞ በወጥመድ ውስጥ ሆኖ እንኳን ይሄ አልፎ የሚመጣው ነገር እያሰበ በደስታ ይሞላል። እንደዛ ሆኖ ምክንያቱም ጠላት ደስታችሁን ለመንፈግ ያላችሁን ነገር ለማሳጣት የማያረገው ነገር የለም። ስራዬ ነው እንዳለ ስራው ነው። እኛም ግን ማመስገናችን፣ ጸሎታችን፣ ስግደታችን ስራችን እንደሆነ እናስብ። በቃ ግዴታም እንደሆነ እንዴ የጊዜን ባለቤት እኮ እግዚአብሔርን ጊዜ ነፈግነው ማለት ለዲያብሎስ ተመች ነው ማለት እኮ ነው። እግዚአብሔር ሰርተን ውለን የተባረከ ነገር ሰጥቶን ከሱ ላይ አስራት አለማውጣት ከሱ ላይ አስራት አለመስጠት ማለት እኮ ለዲያብሎስ መንገድ መክፈትና እግዚአብሔር የሰጣንን ዲያብሎስ በተለያየ ምክንያት እንዲያወጣው እንዲያጠፋው በረከተ ቢስ ዓላማ ቢስ በረከት አልባ እንዲያረገን መንገድ መፍቀድ ማለት ነው። ከአስር አንድ ያልሰጠኝ ለኔ እንደተሰረቀ ወይም ከኔ እንደሰረቀ ቆጥራለሁ ካለ እንግዲህ ከእግዚአብሔር ሰርቀን ለማን ነው? ለዲያብሎስ ነው አይደለ? እግዚአብሔር ያልባረከው ገንዘብ የማን ነው? የዲያብሎስ ነው። እናስባርክ መጀመሪያ ህይወታችንን፣ ትዳራችንን፣ ሰውነታችንን፣ ገንዘባችንን ሁሉ ነገራችንን ካስባረክ ነው ጠላት ብዙም ፈተና ቢያበዛ ድሉ የናንተ ይሆናል። እኔ በህይወቴ በጣም ሳስበው የምደሰትበት ነገር ስልኬ ማለት ነው። አረባ የገዛችልኝ ስልኬ ላሳያችሁ ቆይ የሚገርማችሁ ማለት ነው። ይሄ ስልክ አረባ የገዛችልኝ ስልክ ነው። ይሄ ስልክ እና የሚገርማችሁ ነገር ሌላም አለ ያስተካከለችልኝ ስልክና ይሄ ስልክ የሚገርማችሁ እንዴት ተገዛልኝ መሰላችሁ? መምህር ተስፋዬ እንጦጦ ባሉ ሰዓት መምህር አባታችን ቀሲስ ሄኖክ ወልደ ማርያም ጋር ሄዶ ኢንተርቪው አድርጎ ነበር። አገልጋዮችንም ትዝ ካላችሁ ስለ ደብሯም ሁኔታ እርዳታ እንደሚያስፈልጋት ተናግሮ ነበርና እኔ ያን ሰምተን ወዲያውኑ እኔ የሆነ ነገር ሲኖር ሸር ተደራርገን በማህበር ነው የምንሰማው። ሰምተን እኔ አልኳቸው እኔ እጄ አሁን ከላክ 3 ቀን ነው ብሬ ወደ ቤተሰብም ካስገባሁት ብር ምንም ሳላስቀር እጄ ላይ የካርድ እንኳን ነገር ግን በቀጣይ ወሩ ሲሞላ እኔ 1000 ራይል ሰጣለሁ ብዬ አልኩ። ከዛ ሁሉም ምንም ብሎ ገንዘብ ቃል መግባት ጀመርን። መቼ ወር ሲሞላው ልንሰጥ። ይሄን ብዬ ጠዋት 6 ሰዓት ጸሎት ካለቀ በኋላ ወዲያውኑ በዝማሬውም በወሬውም ምን ደረሰ? የ9 ሰዓት ጸሎት ደረሰ። የ9 ሰዓት ጸሎት እንደደረሰ ቆይ እስኪ ብዬ እኔ እየሰራሁም ቢሆን በኋላ ላይ ደግሞ መልካወራ ያለ ለመድረስ ስለማይመችኝ አሁን ቶሎ ልግባ ብዬ መልካም መድኃኒዓለምን ገባሁ። የማደርሰው በስልኬ ነው። መጽሐፍ ቅዱስን ወይ መዝገበ ጸሎት ኪችን እያመጣው ስር ሞጠቦጥብኝ ማንንም ሲነካብኝ ምንድነው ሲሉ ስለማልወድ ጧትና ማታ ብቻ ነው በመጽሐፍ ማደርሰው ጸሎት። ሌሎች ጸሎቴ በሙሉ የት ነው? በኩሽና በስልክ። በቃ ሙሉ ጸሎቴ ስልኬ ነበር። እኔ አውቃለሁ ዶክተር መምህር ዘበነ በጸሎት በስልክ እንደማይደረስ ብዙ ነገር አስተምሯል ስለ ስልክ ጸሎት። በርግጥ ግን እኔ ያለሁበትን እግዚአብሔር ያውቃል። ያጎደልኩትን የከደፍኩትን ጸሎቴን መድኃኒዓለም ሞልቶ ይቀበልልኛል እያልኩኝ በድፍረት ሳይሆን ሲቸግረኝ አማራጭ ሳጣ አብዛኛው ጸሎቴ መልካዎቹ ሁሉም ጸሎቴ ማለት ይቻላል የሙሉ ቀን ጸሎቴ በስልኬ ነው ከጠዋትና ከማታ ውጭ። ከዛ መልካም መድኃኒዓለም እንገብቼ ገና 10-15 ምዕራፉ ላይ እንደደረስኩኝ ስልኬን እንደዚህ እንዳያስኩት ይታወቀኛል። ከጄ ላይ እንዲህ ነው በቃ ላጥ ነው ያረጋኝና እንዲህ ባፉ ድፍት ነው ያደረገው። ባፉ እንዲህ ሲደፋው በቃ እንትን የሆነው ይሄ ስክሪኑ ብልጭሉ በጥፍት ነው ያለው። የሚገርማቸው 1 ወር ድረስ የምገዛበት 1 ብር ሳይኖረኝ ተናዶ በቃ ይታወቀኛል። እያንዳንዱ ሲያረጋው ይታወቀኛል። ሀፋፍ ነበርና
ተናዶ እየጮህ በዛው ስልክ የተዘጋ በመስመር ላይ የነበረው ጸሎት ምናለስ ማህበሩም ተበተነ ምናምንና በኪዳነ ምሕረት ምን ጉድ ነው እያልኩኝ ሳይው ስልኳ ይሰራ እንኳን መግዣ ማስጠሪያ ራሱ አልነበረኝምና በጣም ጨንቆኛል። በቃ ደግሞ ሐሙስ ቀን ነው ለተቀኑ እንዴት እንደምንሆን አላቅም እያልኩ ሐሙስ ቀን ደግሞ መዝናኛ እስከ እሑድ ድረስ መዝናኛ ቦታ ባህር ቦታ ይሄዳሉ አረቦቹና ምንም አማራጭ የለኝ። በቃ አረቧ ፊቴ ተቀያይሮ ሰታየው እኔ ስልኩ ስለተጎዳ ሳይሆን የማሰራበት ወይ የምገዛበት ብር ስለሌለኝ ብቻ ነው። ምን ነው ስትል ስልክ እንዲሆን አልኳት። እሷም ወይኔ ያለች በዛው እቃችንን ሰባስበን ወደ ባህሩ እየሄድን ከኢንዶኔሲያ ነበረችና የሰውየው የመጀመሪያ ሚስቱ ጋር ምሰራ ከሷ 60 ብር ወሰድኩኝ። 60 ብር ወሰድኩት ምን ልገዛው ነው ትንሿን ስልክ የለችም እቺ እንትኗ ኤርገንዷ እሷን ለመግዛት ነው። ሲሜን ብቻ ዘላርጌ ወሩ መጥቶ ስልክ እስከምገዛ ልጠቀምባት በደውል ብቻ። ጸሎቱ እንዴት እንደሚሆን እያሳሰበኝ ነው። በቃ ውስጤ ተረብሾ ኖርማል አልነበርኩምና ያችን ስልክ ገዛሁኝ። ብሯን ከሷው ስጄ ወደ ባህሩ እየሄድን መንገድ ላይ ያችን ስልክ ገዝቼ ቀጥታ ወደ እዛ ቦታ ሄድን። እዛ ሄድን ሐሙስ ዕለት ነው አርብ ውለን ቅዳሜ ማታ እንመጣለን። ሰኞ ትምህርት ስለነበራቸው ቅዳሜ ማታ ስንመጣ የሚገርማቸው ይሄን ስልክ ገዝታ ሴትዬ አንቺ ጸሎትሽ በስልክሽ ነው ጭንቅላት ሳይሽ ጅውለቀን ትክክል አይደለሽም ሀያት። ስለዚህ ይሄው ስልክሽ ጸሎትሽን ጀምሪ በስነ ስርዓት ስራሽን እንድትሰሪ ብላ ይሄን ስልክ ገዝታ መጣችልኝ። ከዛ ያን ስልኬን ደግሞ የተበላሸውን ብዙ ነገር ውስጥ ስለነበረበት ምንም ሳታስነካ ፎርማት ሳታስደርግ አሰራችልኝ። ብዙ ወጪ አወጣ ማለት ነው። እንግዲህ ስልኩም ተገዛልኝ ስልኬም ተሰራልኝ። እንደዛን ቀን ተደስቻ አላቅምና ይሄ ምንድነው በስልካችሁ ጸሎት እንኳን ስታደርሱ ይባረካል። ስልኩ እንኳን አይደለም እኛ ሰውነታችንን እንኳን አይደለም ህይወታችንን መድኃኒዓለምን አስባርከን ቀርቶ ስልኩ ራሱ ይባረካል። ይሄ ስልክና ሌላ ስልክ አለ አብሮ የተሰራው እሱ ስልክ እንኳን ሌባ ሊወስድብኝ ቀርቶ እኔ ጥየው ሄጄ አንድ ጊዜ ትዝ ይለኛል ዳዊት ኤልሻዳይ ሜዳ የኢየሱስ ክርስትና ተጠርተን እኔ አሹ እንደገና እንደወንድሜ ዛሬሆን ሲሄድን ይሄን ጫማ የሚጠርግ ቦታ ላይ ቁጭ ብለን እሱን እየጠበቅነው ነበር። ያሹን ሙሽራና እየጠበቅነው እሱ መጥቶ ሰላም ብሎን በቃ እንግባ ተባብለን ወደ ዳዊት ቤት እየገባን እያለን ቦርሳዬ ሙሉ ብዙ ብር ነበረበት። በላይ ደግሞ ሁለቱም ስልክ ነበረበት ዋይፋይ አንዱ ላይ ስለነበረ በቃ እንደዛው አስቀምጬው ሄድኩኝ። እየሮጠ መጥቶ አረምማ እናት እያለ ሲጠራኝ ዞር ስል ደነገጥኩ። ቦርሳውን እጄ ላይ ሳይ እሱ እጄ ላይ ሳይ ቦርሳዬን ደነገጥኩ። የሆነ ፓርት ነቀው በቃ ጥቼው እንደመጣው አሹ ረስተሽ ነው ምናምን ሲለኝ ግን ልስል አው የለም እጄ ላይ ምንም ነገርና መጣልኝ። በጣም ገርሞኝ በቃ ተደነቂ ያለች ደግሜ ፈልጌ ባጣሁት ሰፖርት ላረገው ላመሰግነው ማታ ስመጣ መሽቶ አጣሁት። እንደገና ደግሞ ሌላ ቀን እሱን አስቤ ሲሄድ አጣሁት። እዛ ቦታ ላይ አላገኘሁት ያልስትሮና የሆነ ነገር ብቻ ቴንኪዩ የሚል ነገር ለምስጋና የሆነ ነገር አረግለታለሁ ብዬ ነበርና ግን አላገኘሁትም ያን ልጅና ከዛ ወዲህ ብዙ ጊዜ ስልኬን ሱቅ ላይ ጥዬው ሄጄ አውቃለሁ። ሱቅ ምናምን ገዛዝቼ ብር ትራንስፈር አድርጌ ስልኩ ላይ አስቀምጬ ቦርሳዬ ሳላስገባ ጥዬው መጥቼ አውቃለሁ። ብዙ ቦታ በቃ እንኳን መሰረቅ ጥዬው መጥቼ እንኳን ስደውል ወይ በሌላ ስልክ ይሰጠኝ ነበርና እንግዲህ እግዚአብሔር አምላክ በጸሎት ያን ስልክ ስናስባርክ ይሄንን ያህል ጠባቂ መልአክ ካለው ይሄንን ያህል እንዳይጠፋ መድኃኒዓለም ከጠበቀ እኛን ባሪያው በአምሳሉ የፈጠረን እንኳን እንዴት አይጠብቀን? እንዴት ከክፉ ነገር አይታደገን? እንዴት ራሳችን ለሱ አሳልፈን ሰጥተነው ጠባቂ መልአክን እዘዝልኝ ቅደም ከፊቴ ብለነው ወተን እንዴት ለክፉ አሳልፎ ይሰጠናል? እውነት ይጠብቀናል። መድኃኒዓለም ይጠብቃችሁ በያላችሁበት ከመከራ ስጋ ከመከራ ነፍስ ይሰውራችሁ። እውነት ፍጻሜያችንን ያሳምርልን ፍጻሜያችንን በቤቱ ያጽናን። መድኃኒዓለም ነበሩ ጠፉ ከመባል ይጠብቀን። ከጠላት ወጥመድ ከጠላት ፈተና ይጠብቀናል። እላችሁ እንፈተን ይፈትነን፣ ግን ወድቀን የምንነሳበትን ኃይል ይስጠን። ጠላትን የምንቃወምበትን ጠላትን ተቃውመን አልፈን ፈተናውን አልፈን ይመስገን ብለን ድል አድርገነው የምንቆምበትን ብርታት ኃይል አንደበት ጉልበት ይስጠን። መድኃኒዓለም ይመስገን። የድንግል ልጅ በእውነት እንዳላበዛባችሁ ይህንን ይመስል ነበር የእመቤቴ ቀን ያሳለፍኩት ጊዜ ያሳለፍኩት ወቅት። እውነት ለመናገር እግዚአብሔር ይመስገንልኝ። ምንም እንደ ጠላት ሐሳብ እንደ ዲያብሎስ ሴራ ሳይሆን እመብርሃን እንደ ቸርነቷ እንደ አማላጅነቷ ጠብቀኝ ይሄው ዛሬም ማሳልፋኛለች። ነገም በቸርነቷ ተጠብቀኛለች። አልፈራም አላፍርም። በጣም
እውነት እላችኋለሁ ብዙ ጊዜ አረ እንዴ ነው ብዙ ነገር ይሉኛል። እኔ ማምነው አምላክ መድኃኒዓለም ትናንትን በአሕዛብ ሀገር ትናንትን በዛ በሙስሊም ሀገር ሆኖ የጠበቀኝ አምላክ የረዳኝ አምላክ ያገዘኝ አምላክ አንደበት የሆነኝ አምላክ ክብር ሞገስ የሆነኝ አምላክ ጠላትን አሸንፎ የሞተ እያስነሳ እሷን አትንኳት ብሎ ያስከበረኝ አምላክ ዛሬም አለ። ዛሬማ እንዴት በደጅ ሆኜ ዛሬማ ባይገባኝም በስጋው ደግሞ እየታተምኩኝ ከቤቱ ሳርቅ እውነት እግዚአብሔር ይመስገን እንደ በደሌ እንደ ኃጢአቴ ሳይሆን ይሄን ያረገልኝ አምላክ ይመስገን። ዛሬማ እንዴት እፈራለሁ? ያንን ያሻገረኝ አምላክ ዛሬ የት ይተወኛል የት ይረሳኛል ብዬ እፈራለሁ። እንደውም ዛሬ በጣም ከድሮ በበለጠ ነው ያለው ስሜት እኔ ጋር ከድሮ በበለጠ ምንም ቢሆንም አልደነግጥ ምንም ቢሆንም አልፈራ አድርጎኛል። ምክንያቱም እርግጥ ነው ሰው ነው ስጋ ለበስ ነን። ጊዜያዊ ስሜት የሚመጣባችሁ ይኖራል። ከዲያብሎስ አንድ ስሜት ከሰውኛ ሐሳባችሁ አንድ ስሜት ይምታታል። እኔ አንዳንድ ጊዜ ከሚያወራው የተነሳ ጭንቅላቴ በጣም ይጨናነቅብኛል። የኔ ደግሞ በልቤና በጭንቅላቴ በጣም ያወራል። በቃ የሆነ ነገር ሲፈጠር ያወራል። በተለይ ያሽዋይ ነጥላ በስላሴ ስም በጣም ነው የምትረብሸኝ። በጣም በቃ ታወራለች በቃ ብዙ ነገር ትላለችና ረፊ በቅዱስ ሚካኤል በቅዱስ ገብርኤል በእልፍ አላፍ መላእክትን ጠርቼ ቀጥቅጬ ነው በቃ እሷንም ዝም ማስበላትና የሆነ በቃ አንዳንድ ጊዜ እኮ በልብ እንዴት ያወራል በጭንቅላት እንዴት ይሰማቸው። እኔ አንዳንዴ ትንፋሻቸው ሁሉ ይሰማኛል። በቃ ሹክ ሲሉ ሰው እንዴት ነው ጆሮአችሁ ሹክ ብሎ ሚስጥር ሲነግራችሁ ያለው ስሜት እንደዛ ድረስ ነው የሚሰማኝ አንዳንድ ጊዜ። አንዳንዴ በልቤ ደግሞ በቃ ሁለት ዓለም የለም እናንተ እነሱ እኔ አይደለሁም እረፍ አትረፍ የሆነ ውጊያ ጦርነት የሚከፍትበት ነገር የለም። ያ ነገር በጣም ይገርመኛል። ይሄ ግን ለማያውቀው ሰው ፊልሙ ላይ ጦርነቱ ላይ ለሌለ ሰው የመንፈሳዊ ውጊያ ላልገባው ሰው ስታወሩ ድራማ ነው የሚመስላቸው። እውነት ፊልም የምታረኩ ነው የሚመስላቸውና ባይረዱ ግን አይገርምም አይደለ? ባይገባቸው አይገርምም። መምህር ተስፋዬ እንደምን ምክንያቱም አላወቁትምና አልገቡም ጦርነቱ ላይና ውጊያው ላይ ፊልማው ላይ ያለ ሰውና ዳር ሆኖ ተመልካች ሰው አንድ ነው አይደለም? እና እነሱም ገብተው ለዛ ያብቃቸው። በጣም ይመስገን መድኃኒዓለም አመስግኑልኝ። መብራን ትመስገንልኝ። ሽበክንፉ ሽፋክናፉ ሊቀ መላኩ ቅዱስ ሚካኤል አባቴ ወዳጄ ጠባቄ ይህም ተሰጠኝ ነው ስጦታዬ ነው። ይህም ሳይው ልቤ እንዴት እንደሚደነግጥ እንዳትጠይቁኝ። በጣም የምወደው ከአንድ እህቴ የተሰጠኝ ስጦታ ነው። መምህር አባታችን ቀሲስ ሄኖክ ወልደማርያም ይላሉ ሽበክንፉ ሽባክናፉ ይላሉና በጣም የምወደው ቃላቸው ነው። ከመከራ ስጋ ከመከራ ነፍስ እየሰወረኝ ጠባቂ መልአክ ይሄው ቅዱስ ሚካኤል እዛ ቆሞኛል። ስለ ወዳጄ ስለ ሰማዕቱ እንዳታነሱ እሺ። ብዙዎች ጊዜ የሰማዕቱ ወዳጅ ይላል። የሰማዕቱ ወዳጅ ሳልሆን ሰማዕቱ የሚወደኝ ልበል። እውነት እኔ እሱን ለመውደድ ምንም እንትን የለኝም ማለት የሆነ እሱን የምታደርገው እንኳን ዛሬ ራሱ እሱ ነው። መቼ እንደሚለቀቅ ባላቀም ቪዲዮ ዛሬ ሰማዕቱ ቅዱስ ጊዮርጊስ ነው። በጣም ደስ ብሎኝ ቤቱ ሆኜ ዝክሬን ዘክሬ ነው። በየወሩ አላቋርጠውም። ብዙ ሆነ አይደለም እንደው ለማሰብ ያህልና ለሱ ብዙ ነገር ባረግ ራሱ አይበቃም። ለኔ በተለይ ወዳጅ አባት ያረገልኝ በብዙ ነገር እኔ እንደንዴ ፈራለሁኝ። ሚስጥሩ እንደዚህ ጥልቅ አርጎ ስታወሩ ይሁን እንደ ከንቱ ዳሴ እንዳታስቡት። ይሄ ሰው እንደዚህ ናት እሷ እኮ እንዲህ ናት ብላችሁ እኔን እንደሆነ ነገር እንደ ብቃት ነገር በስደት ስሰቃይበት ወይም በስደት በጣም ስፈራው ስጠነቀቀው የኖረውን ከንቱ ዳሴ ሰው ደግሞ እንደዛ ነው የሚያስበው። ምክንያቱም እናንተ የተለየ ጸጋ እንዳላችሁ የተለየ ምናምን አይደለም። ሁላችንም የራሳችን ጸጋ አለን። ሁላችንም የተሰጠን ነገር አለን። በድካማችን ያን ነገር አልጠበቅነውም እንጂ እግዚአብሔር ባሪያው በአምሳሉ የፈጠረን ሁላችንንም ነው። ሁሉም የተለየ የራሱ የሆነ ነገር ካመሰገን ከጸለይን ከሰገድን ወደ እግዚአብሔር ከቀረብን የማይገለጥልን ምስጢር የለም። ዲያብሎስ የማይንበረከክበት ምክንያት የለም። ዲያብሎስ ስላወራ ዲያብሎስ እንዴ ነው ብሎ ስለመሸኘት ማሰር ስለቻለን እኛ ብቃት ላይ ደርሰናል ማለት አይደለም። ይሄ አይደለም። እውነቴን ነው። እንደዛ የሚሰማቸው ጓደኛ ሊኖራችሁ ይችላል፣ ቤተሰብ ሊኖር ይችላል እና እናንተ ግን በሚገባቸው መልኩ አስረዷቸው። ይህ ጸጋ እነሱም እንዳላቸው መስገን መጸለይ በደንብ መቀጠል ከቻሉ ወደ እግዚአብሔር ከቆረቡ ይሄ ነገር
ለነሱ ቀላልና እንደሚቻል ለማንኛውም ሰው አስረዷቸውና ምን ነው ብዬ ለማለት አንዳንዴ ትንሽ ይከብደኛል። ወይኔ ይቅር በልኝ እንግዲህ ተነፋጠጥኩ ዛሬ ጉንፋን እንባ በዛ አጋጣሚ ለምትሰጡኝ ሐሳብ አስተያየት በሙሉ እጅግ በጣም አመሰግናለሁ። መድኃኒዓለም ያክብርልኝ። እየተረሳ ነገር ሲኖር ገብታችሁ የምታስታውሱኝ መድኃኒዓለም ያስታውሳችሁ። በጠየቃችሁ በለመናችሁት ጊዜ ሁሉ አለው ልጄ ወዳጄ ይበላችሁ። በጣም ነው የማመሰግነው። እንደምከፋ እንደምን የምታስቡ ካላችሁ ደግሞ ይሄ እንዳታስቡ። ለዚህ ነው አስታውሱኝ። የረሳው ካለ አስታውሱኝ። በተለይ የቅዱስ ዑራኤል ያዘዛችሁኝ እባካችሁኑልኝ። አስታውሳለሁ አንዷ በገንዘብ ነው አስታውሳለሁ አንዷ ማቴሪያል ግዢ ብላ ነው። ግን በምን እንደሆነ ጠፍቶብኛል። መዝገብ ገለባስ እንትን ባይ አጥቻለሁ። በተለይ አሁን ዑራኤልለት በጣም እዛው ደጁ ነበርኩኝ። ዝክር ዘክር ተበየ ዳቦ እዛው ነበርኩኝና በጣም ሳስብ ነበር እባክህ ቅዱስ ዑራኤል አሜሮን ክፈትልኝ የተባልኩትን መልሼ እንዳመጣ ላግዘኝ እያልኩት ሁሉ ነበርና አስታውሱኝ። የዑራኤልን ብር ስጭልኝ ያላችሁኝ ለ22 ለቅዱስ ዑራኤል አሁንም አስታውሱኝ ሁልኝ ምን ያህል ብር ምን ግዢ እንዳላችሁኝ አስታውሰዋለሁ። ምን እንዳላችሁኝ ግን የብሩ መጠን ነው መገመት ያቃተኝ ማስታወስ ያቃተኝና ዋስታብን በኢሙም ያወራችሁ ሁለት እህቶች የነበራችሁ ሁልኝ አሁንም አስታውሱኝና እኔም ላድርስ አደራይ። ወዲ ተመልካቾቼ ከዚህ በዘለለ ከቆዩኝ እንዳልሰለቻችሁ እኔም ይወላችሁ የማታ ይሄ ሁሉ እየተላጠነ የሚገርማችሁ እኔ ደግሞ ችግሬ ጉንፋን ሲመጣ እስማሙልድ ይሄ እንዳትጠይቁኝ እሺ። እንዴት እንደሚቀላ እንዴት ቀጭዞት እንትን እንደሚል ባያችሁና ጉንፋን አለቅ ስላለኝ ነው። ትንሽ ያው የጉንፋን ወዳጅ ነን፣ እንወዳችኋለን፣ እናከብራችኋለን። እግዚአብሔር አምላክ ቤታችሁን ህይወታችሁን በበረከቱ በረዳይቱ ይጎብኝላችሁ። መድኃኒዓለም የማትወጡትን ፈተና አይፈትናችሁ። አቅማችሁን ያውቃልና ለኛ ከኛ በላይ ያስባልና መድኃኒዓለም እንደ ቸርነቱ በህይወታችን በሙሉ እሱን አስቀድመነው ምንም ነገር ስናረግ ፍቃድ እግዚአብሔርን ጠይቀን በቤቱ ሆነ እንድናልፍ እግዚአብሔር ያግዛል። መድኃኒዓለም ያግዛችሁ። በስደት ያላችሁ መንጣት የምትፈልጉ ግን አልሞላ ያላችሁ መድኃኒዓለም ጎዶላችሁን በሙሉ ይሙላላችሁ። ቋጠሯችሁን በሙሉ ይፍታላችሁ። መሻታችሁንም ደግሞ ከኃጢአት በቀር ይፈጽምላችሁ። አሉ በስጋ አሉ በነፍስ ብሏችሁ የስጋ መሻታችሁ የነፍስ ደስታችሁ ሁሉ ተፈጽሞ እያመሰገናችሁ በደስታ ለመግባት ያብቃችሁ። እንደኔ እያላችሁ ሰማያቱን እያስቀደማችሁ ስልን ይዤ ስመጣ ከዛ ከሳውዲ ቦሌ ጀምሮ ማን ነው እያሉ ሲጠይቁኝ ነበር። እሺ ሃዳ እሺ እያሉ ሁሉም ሲጠይቁኝ ነበር በአረብኛና ሲነግራቸው ነበር ኃያል ሰማያት መሆኑን ስሙ ጊዮርጊስ እንደሚባል በልዳ ሀገር እንደተወለደ ልዳ ሀገር ላይ ብዙ ታምራትን እንደሰራ ስናገር ነበርና በጣም ይገርማቸው ያወሩኝ ሁሉ ነበር የመጣሁት። በተለይ የሆነ ፓርቲ ላይ ስገባ የመንጫዬን ትኬቶች ምናምን ማሳይበት ቦታ ላይ ሁሉ ሳይጠይቁኝ ያልፉም ነበርና ክብሬ ነው ለኔ። እኔ እንጃ አልገልጽም። ጠባቂ ነው፣ ወዳጄ ነው። ናፍቆኛል ደግሜ ደጅ እስከሚሄድ ድረስ ሁሌ እንደ ወንድም እንደ አባት እንደ ሁሉ ነገር የማወራው ነው። ወዳጄ ካልኩት እንኳን ውስጤ በጣም ነው በቃ ስለ ሰማዕቱ ካሉኝ አለቀ። እኔ ጋር እንደ ሐውልት ቆሜ ነው የምደርቀው። በቃ ውስጤ እኔን ይዝረኛል፣ እንባዬ ይቀድመኛል፣ እንቀጠቀጣለሁ። ስሙ ሲጠራ በጣም ነው የምፈራው። ለምን እንደው አላውቅም። የፍቅር ፍርሃት የለም፣ የአክብሮት ፍርሃት የለም። በጣም ነው የምፈራው ወዳጄ። ይሄ ነገር ሲኖር እንኳን ራስ አወራ እንደ ጓደኛ እንዴ ነው ብዬ ቁጭ ብዬ ነው የማወራውና ወዳጅ ይስጣችሁ። መድኃኒዓለም ጠባቂ መልአክ ይዘዝላችሁ። እኔ ስደክም የሚያበረታኝ በተለያየ ድምጽ ነው። የሆነ ነገር እንደሚመጣና የሆነ ነገር ረብሻ ላይ ከሆንኩኝ ያን ፈተና እያለው ሁሉ የሆነ ድምጽ አለ ሁሌ የምሰማው። እሱን ከሰማሁኝ እበረታለሁ፣ እጽናናለሁኝ። በታክሲ ላይ እንኳን ሆኜ ወይ የሆነ ቦታ ላይ ከሆኜ ድንገት የሱ ሽታ ይመጣብኛል። በተለይ የበርሜል ጊዮርጊስ ሽታ ድንገት ይመጣብኛልና እረብሻለሁ። በቃ የጨንቀኝና ኃይል ተነፍሳለሁ እያልኩኝ አባቴ ታው ሰማዕት ታው በቀኝ እሺ መልሴ ሽታላለሁኝ ድንገት እንዳይሰውረኝ። ለምን እቤቴ ሰውሮኛ ቃል እንደመጣው አካባቢ በሩፋኤልለት ሰውሮኛ ቃልና እፈራለሁ። በቃ የሆነ ታክሲ ላይ ሲመጣ የሱ ሽታ ሙሉ ታክሲው በቃ ቢቸግር መስኮት ዘጋለሁ ከፍታለሁ። ምንም
በቃ ያሽታ ያጠረን ከመጫ አይጠፋምና እያልኩ ስስበው ራሱ የሆነ ነገር ያለው ስቃይ ነፍሳችሁ ከስጋችሁ ስትለይ ያለች ፓርት ስቃይ ያለችና እንደዛ ደፋሽ ጥር እያለኝ እኔም እያልኩ ስስበው ያሽታ እየጨመረ ሲመጣብኝ በቃ እጨነቃለሁ ነፍሴና እባክህ ሰማዕቱ እንዳትሰውረኝ እባክህ ሽታ ጥፋልኝ እባክህ ቅዱስ ጊዮርጊስ ብዬ ከዛ ቀስ እያለ እየተወኝ ይመጣልና እውነት ከኛ ሲኖር ምልክቶቹ ብዙ ናቸውና ምልክቶቹን ለማየት ሞክሩ። እግዚአብሔር አምላክ በአንድም በሌላም ሲመክራችሁ ሲገስጻችሁ ጆሮአችሁን ከፍታችሁ ለመስማት ሞክሩ። ከሌ መምህር ከሌ ሰባኪ ከሌ እንዲህ አይነት አትበሉ። እኛን ኃጢአት እግዚአብሔር ቢገልጽብን ኖሮ በሰው ፊት ባልቆምን ነበረ። ነገር ግን በእነሱ አንደበት ላይ ሆኖ የተናገረዋን ያችን ፍሬ ሐሳቧን ያችን ቃል ተቀብለን በዛች ፍሬ ብቻ 30 60 መቶ እናፍራባት። እሺ የተባልነውን ተግብረው። እግዚአብሔር ከሁላችሁ በጣም ነው የምወዳችሁ። እኔ ከጀመርኩኝ ታውቃላችሁ አለቃችሁምና ሰማዕቱ አባቴ እንግዲህ በያለንበት ይጠብቀን፣ ዋስ ጠበቃ ይሆነን፣ ከክፉ ነገር ሁሉ ይሰውረን። እውነት ከወዳጁ ከአምላኩ ከመድኃኔዓለም ያማልደን። እውነት ክፉን እያራቀ ደጉን እያቀረበልን እኛ አለው ልጄ አለው ወዳጄ እያለ በግራ በቀኝ ይጠብቀን። ታላቅ ሊቅ ሰማዕት ነውና ጊዮርጊስ ኃያል መስተጋድል ጊዮርጊስ ኃያል መስተጋድል ገባሬ ተአምረ ኮከበ ክብረ ገባሬ ተአምረ ኮከበ ክብረ ጊዮርጊስ ኃያል መስተጋድል ጊዮርጊስ ኃያል መስተጋድል ገባሬ ተአምረ ኮከበ ክብረ ገባሬ ተአምረ ኮከበ ክብረ። እንግዲህ ጉንፋን ሳይዘኝ ያልተዘመረ ዝማሬ ዛሬ በጉንፋኔ ዛሬ አፍንጫዬ ተጠቅጥቆ እየተነፋነፍኩ የዘመርኩላችሁ ደስ ስላለኝ ነው። አንደበቴ ድምጼ አምሮ የዝማሬው ጸጋ ኖሮ ሳይሆን እስትንፋስ ሁሉ እግዚአብሔር እስትንፋስ ሁሉ ያለው እግዚአብሔርን ያመስግን ስለሚል መዝሙረኛው ዳዊት በመዝሙር 150 ከ6 ምዕራፍ ላይ እግዚአብሔርን እናመሰግናለን። በተቻለን አቅም በተሰጠን አንደበት ወዳችኋለሁ። ሰላማችሁ በክርስቶስ ብዝት ይበልልኝ። ላይክ ሼር ኮሜንት ማድረግ እንዳትረሱ እሺ። በተለይ ሼር አድርጉ፣ በተለይ ላይክ አድርጉ። ላልሰማው አሰሙልኝ። የእመቤቴን ድንቅ ታምር ያደረገችልኝን በለተቀኗ ከመከራ ስጋ ከመከራ ነፍስ ከስጋ ድቀት እንዲሁም ከሞት የታደገችልኝን እመብርሃንን ብላችሁ አመስግኑልኝ። ስሟ ይመስገንልኝ። የዋሻዋ ንግስት የጻድቃኔዋ እመቤቴ ሁሌ ካንደበቴ የማጠፋ የአዶናይ እናት የአማኑኤል እናት የኤልሻዳይ እናት እመብዙሃን እናቴ ስሟ ይመስገንልኝ። እወዳችኋለሁ። ሰላም ሁኑ። ቻው